በ1950ዎቹ አጋማሽ በበረዶ በተሸፈኑት የሞስኮ ጎዳናዎች ላይ አንዲት ትንሽ ተቅበዝባዥ ውሻ ትቅበዘበዝ ነበር። ስሟ ኩድሪያቩካ ይባላል። በኋላ ግን ዓለም ሙሉ በስሟ የሚያውቃት ላይካ ብሎ ነበር። ይህች ምስኪን ውሻ በሞስኮ ጎዳናዎች ላይ ምግብ ፍለጋ የምትባዝነው በገዛ ፍቃዷ አልነበረም። ነገር ግን በዚያን ወቅት ይህችው ትንሿ ውሻ የሰውን ልጅ የብዙ ዘመናት ትልቅ ሕልም በጀርባዋ አዝላ ወደማያውቁት የጠፈር ዓለም ትጓዛለች ብሎ ያሰበ አንድም ሰው አልነበረም። ላይካ ወደ ህዋ ከተላኩት ፍጥረታት መካከል አንዷ ብቻ አልነበረችም። እሷ የህዋ ምርምር ታሪክን ለዘላለም የለወጠች፣ የሰውን ልጅ ወደ ከዋክብት ዓለም የመሄድ በር መንገድ የከፈተች፣ ነገር ግን ለመመለስ ምንም አይነት ትኬት ያልተቆረጠላት ታሪካዊ ፍጡር ነበረች። ታሪኩ የሚጀምረው በዓለም የፖለቲካ ትኩሳት ወቅት ነው። ከሁለተኛው የዓለም ጦርነት ማጠቃለያ በኋላ በዓለም ላይ ሁለት ግዙፍ ኃይሎች ጎልተው ወጡ፤ አሜሪካና ሶቪየት ኅብረት። ይህ ውድድር በምድር ላይ ብቻ የተወሰነ አልነበረም። ውድድሩ ወደ ህዋ ተሻገረ። በኦክቶበር 1957 የሶቪየት ኅብረት ስፑትኒክ 1 የተባለችውን የመጀመሪያዋን ሰው ሰራሽ ሳተላይት ወደ ህዋ በማንጠቅ ዓለምን ጉድ አሰኘች። አሜሪካውያን በድንጋጤ ውስጥ ሳሉ የሶቪየት ኅብረት መሪ ኒኪታ ክሩስቼቭ የበለጠ አስደናቂ ነገር ይፈልጉ ነበር። ክሩስቼቭ ለሳይንቲስቶቹ አንድ ትልቅ ትዕዛዝ አስተላለፉ። በሶቪየት አብዮት 40ኛ ዓመት በዓል ላይ ዓለምን የሚያስገርም ሌላ ታላቅ የህዋ ስኬት መስራት አለብን አሉ። ቀኑ ኖቬምበር 7 ይከበራል። ይህም ማለት ለሳይንቲስቶቹ የተሰጣቸው ጊዜ ከአንድ ወር ያነሰ ነበር። በጥቂት ሳምንታት ውስጥ ሕይወት ያለውን ፍጡር ወደ ህዋ የሚወስድ አዲስ ሳተላይት መገንባት ነበረባቸው። የሰውን ልጅ ወደ ህዋ ከመላካቸው በፊት በጠፈር ውስጥ ያለው የስበት አልባነት ወይም ዜሮ ግራቪቲ እና የጨረር መጠን በሕያው ፍጡር ላይ የሚያደርሰውን ተጽዕኖ ማወቅ ግዴታ ነበር። ነገር ግን ጥያቄው የትኛውን ፍጡር እንጠቀም የሚል ነበር። የሶቪየት ሳይንቲስቶች የሞስኮን ተቅበዝባዥ የጎዳና ውሾች መረጡ። ምክንያቱም እነዚህ ውሾች በሞስኮ ጽኑ ቅዝቃዜና በምግብ እጥረት ውስጥ ሲታገሉ በጣም ጠንካራና የመቋቋም አቅማቸው ከፍተኛ እንደሆነ ያምኑ ነበር። ከብዙ ውሾች መካከል 3 ውሾች ተመረጡ፤ አልቢና፣ ሙሽካና ላይካ። ላይካ በባህሪዋ በጣም ረጋ ያለች፣ ሰዎችን አጥብቃ የምትወድና ታዛዥ ነበረች። ዕድሜዋ 3 ዓመት ገደማ ሲሆን ክብደቷ ደግሞ 6 ኪሎ ግራም ያህል ነበር። ሳይንቲስቶቹ በከፍተኛ የድምፅና የንዝረት ፈተናዎች ውስጥ ካሳለፏት በኋላ ለዚህ ታሪካዊ ተልዕኮ ላይካን መረጧት። ነገር ግን ከዚህ ታላቅ የሳይንስ ስኬት ጀርባ አንድ በጣም አሳዛኝ እውነታ ተሸሽጎ ነበር። በወቅቱ የነበረው ቴክኖሎጂ ሳተላይቷን ወደ ህዋ የማስወንጨፍ አቅም እንጂ ወደ ምድር በሰላም የመመለስ ቴክኖሎጂ አልነበረውም። ይህ ማለት ላይካ ወደ ሳተላይቷ ስትገባ ተልዕኮዋ የመመለስ ዕድል የሌለው የአንድ አቅጣጫ ጉዞ እንደነበረ ሳይንቲስቶቹ አስቀድመው ያውቁ ነበር። ከተወነጨፈችበት ቀን ጥቂት ቀናት ቀደም ብሎ ዶክተር ያስቶቭስኪ የተባሉ የፕሮጀክቱ ዋና ዶክተር ላይካን ወደ ቤታቸው ወስደው ከልጆቻቸው ጋር እንድትጫወት አደረጉ። ዶክተሩ ከብዙ ዓመታት በኋላ በጻፉት ማስታወሻ ላይ እንዲህ ብለው ነበር። ለእሷ መልካም ነገር ማድረግ ፈልጌ ነበር። ሕይወቷ በጣም አጭር ስለነበር ከልጆቼ ጋር ደስተኛ ጊዜ እንድታሳልፍ ፈቀድኩላት።
ኖቬምበር 3 1957 ላይካ ስፑትኒክ 2 በተባለችው ሳተላይት ውስጥ ገባች። የልቧ ምት በሜዲካል መሳሪያዎች መታሰር ጀመረ። ሮኬቱ ወደ ሰማይ ሲመጥቅ የሞተሩ ድምፅና ንዝረት ከፍተኛ ነበር። የላይካ የልብ ምት በደቂቃ ከ103 ወደ 240 አደገ። በከፍተኛ ፍርሃትና ድንጋጤ ውስጥ ነበረች። ሆኖም ሳተላይቷ የራሷን ምህዋር ይዛ በስበት አልባነት ውስጥ መጓዝ ስትጀምር የላይካ የልብ ምት ቀስ በቀስ ወደ ነበረበት መመለስ ጀመረ። ላይካ በታሪክ ለመጀመሪያ ጊዜ በህዋ ውስጥ በሕይወት የተጓዘች የመጀመሪያዋ ፍጡር ሆነች። የሶቪየት ኅብረት መገናኛ ብዙሃን ላይካ በህዋ ውስጥ በሰላም እየተዘዋወረች ነው፣ በቂ ምግብና ኦክሲጅን አላት በማለት ለዓለም አወጁ። ነገር ግን እውነታው ሌላ ነበር። በሳተላይቷ የሙቀት መቆጣጠሪያ ላይ በተፈጠረ ከፍተኛ የቴክኒክ ችግር ምክንያት የካፕሱሉ ሙቀት ከ40 ዲግሪ ሴልሺየስ በላይ ጨመረ። ከተተኮሰች ከ5 እስከ 7 ሰዓታት ባለው ጊዜ ውስጥ ይቺ ምስኪን ውሻ በሙቀትና በፍርሃት ምክንያት ሕይወቷ አለፈ። ሶቪየቶች ግን እውነታውን ደብቀው ለሳምንታት በሕይወት እንደነበረች ተናገሩ። ስፑትኒክ 2 ሳተላይት የላይካን አስክሬን ይዛ ለ5 ወራት ያህል ምድርን 2570 ጊዜ ከዞረች በኋላ በኤፕሪል 1958 ዓ.ም ወደ ምድር አትሞስፌር ስትመለስ ተቃጥላ አበቃች። የላይካ መስዋዕትነት በከንቱ አልቀረም። ሳይንቲስቶቹ ከሷ ጉዞ ያገኙት መረጃ የሰው ልጅ ወደ ህዋ መሄድ እንደሚችል አረጋገጠ። ከሷ ጉዞ 4 ዓመታት በኋላ ዩሪ ጋጋሪን ወደ ህዋ በመሄድ የመጀመሪያው ሰው ለመሆን ቻለ። እንደ አውሮፓውያን አቆጣጠር በ1998 ከፕሮጀክቱ ዋና ሳይንቲስቶች አንዱ የነበሩት ኦሌግ ጋዜንኮ በጽኑ ጸጸት እንዲህ ብለው ነበር። ከእንስሳት ጋር መስራት የህመም ምንጭ ነው። ለእነሱ እንደ ሕፃናት ነን። ጊዜ በሄደ ቁጥር ቁስሉ አይድንም። ከዚህ ተልዕኮ ያገኘነው ትምህርት የውሻዋን ሕይወት የሚያካክስ አልነበረም። ዛሬ በሞስኮ የህዋ ምርምር ማዕከል አቅራቢያ የላይካ ሐውልት ቆሟል። ሐውልቱ የሮኬት ቅርጽ ያለው ሆኖ አናት ላይ ላይካ በኩራት ቆማ ትታያለች። ላይካ የሳይንስና የቴክኖሎጂ እድገት በከፍተኛ መስዋዕትነት የመጣ መሆኑን የምታስታውሰን ዘላለማዊ የከዋክብት ምልክታችን ናት። ስለ ላይካ አሳዛኝና ታሪካዊ ጉዞ የነበረን ታሪካዊና ሳይንሳዊ መረጃ ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። አሌክሳንደር ቃልኪ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። በሚቀጥለው በሌላ አሪፍ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።